እግዚአብሔር ሁላችንንም እንደየባህሪያችን የሚያስተናግድ አምላክ መሆኑ አይገርማችሁ? ማለት የሆነ ሁሉም ሰው የተለያየ ባህሪ አለው አይደለ? አንዳንድ ሰው ቶሎ እሺ ይላል፣ አንዳንድ ሰው ደግሞ ድርቅ ይላል ምናምን እና ግን ሁሉም ሰው በጠየቀበት መንገድ በጠየቀው ልክ ነው እግዚአብሔር የሚያደርገው። የሆነ ነገር እግዚአብሔርን ለምኖ ባይሳካለት በቃ ይቅር እግዚአብሔር የፈቀደ ይሁን ብሎ የተወው ሰው ሊኖር ይችላል። ወይ ደግሞ አረ ለምን በቃ እግዚአብሔር እስከ መቼ ትከለክለኛለህ ብሎ ደግሞ ድርቅ ብሎ የሚጠይቅ ሰው አለ። ለምሳሌ እንደኔ ማለት ነው። እና በቃ እስከ መጨረሻው ድርቅ ብለን ምናምን ነገር ብንጠይቀውም ይሁን በቃ እሱ የፈቀደው ብለን ብንተውም እግዚአብሔር ለሁለቱም አለ ማለት በቃ በጣም የጠየቀውም ይሁን በቃ ብሎ የተወውም ምንም አይጎልባቸውም። ያኛውም ይሁን እንደማለቱ ይሰጠዋል። ይሄኛውም ደግሞ እንደመጨቅጨቁ እንደመለመኑ በቃ ድርቅ እንደማለቱ እግዚአብሔር አይነሳውም እና ጨቀጨከኝ ብሎ አይነሳንም፣ ቸላልከኝ ብሎ የማይተው አምላክ ነውና ሁላችንንም እኩል እንደ ባህሪያችን ቀዥቃዣውን በቀዥቃዣነቱ ልክ፣ ዝምተኛውን በዝምተኛነቱ ልክ በቃ ሁላችንንም በየባህሪያችን ልክ ነው የሚሰጠንና እንደዚህ አይነት አምላክ ነው፣ አምላካችን ነው፣ አባታችን ነው፣ ልጆቹ ነን ብለን የምናወራለት ማለት ነው። ሁሉም ሰው ጥሩ አባት ሲኖረው ይኮራል እና እኛ እውነት በእግዚአብሔር ከመኩራት በላይ ምንም ትልቅ ነገር የለም። እውነት እግዚአብሔር ከኛ ጋር ስለመሆኑ እግዚአብሔር እኛን ልጆቼ እኛም እሱን አባታችን ብለን በመጥራታችን ከዛ በላይ የሚያኮራ ከዛ በላይ በቃ ምንም የሚያስደስት ነገር የለም እና ይህን ሁሉ እንድንደሰት ይህን ሁሉ እንድናገኝ የፈቀደልን አምላክ የተመሰገነ